ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገሯቸው በኋላ አረማውያን ሀገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገሯቸው። አባታችንም ክርስቶስ ፈጽሞ ወደሚያውቁት አረብ ሀገር ሄዱ። የአረቡ ንጉስም ብዙ ሰራዊትን አስከትሎ ብዙ ጣዖትንም አስይዞ ሲጓዝ አገኙት። በጣዖቱም ላይ አድረው የነበሩ አጋንንትንም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖቱም ከምድር ላይ ወድቀው ተሰበረ። የአረቡም ንጉስ አንተ ጸጉር ልብሱ ምንድነህ? ሰው ነህ አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ ነኝ አሉት። ንጉሱም መልሶ በዚያ አይሁድ በተሰቀሉት ታምናለህ አላቸው። አባታችንም አዎን እኔ በሱ አምናለሁ፣ አላፍርም። ስለ እኔ የተሰቀለ በሰው ፊት አምናለሁ። ስለ እኔ ብቻ አይደለም ንጉስ ሆይ ስለ አንተና ካንተ ጋር ስለተጣሉት ነው እንጂ በሱ እመኑ የዘላለም ሕይወት ታገኙ ዘንድ አላችሁ አሉት። ንጉሱ ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶኑን እሳት ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚል ጸጉር ለባሹን አንስታችሁ ከእሳት ውስጥ ጨምሩት አሏቸው። አባታችን ንጉሱንና መኳንንቱን ሰራዊቱን ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ።